በ30 ደቂቃ ከበሽታዬ ተፈውሻለሁ። ምርኩዝህን ለሌላ ሰው ለዛሬ ያስተላልፈናል። እኔ በዲስክ በሽታ ለ3 ዓመት ነበር የምስቃየው እና ኪኖ ፊዚዮቴራፒ ሄጄ እዛ ተመርምሬ ዲስኩን ተጨፍልቋል፣ ኦፕሬሽን መሆን አለብህ ተብዬ እኔ በዚህ እድሜ አልሆንም ብዬ ነው እንግዲህ የተውኩት። ከዛ በኋላ ሐኪም ጥበቡ በቲክቶክ አየሁትና ብዙ ሰዎች ሲመሰክሩለት አሁን ወደዚህ መጥቼ ይኸው በ30 ደቂቃ ከበሽታዬ ተፈውሻለሁ። በዚህ ችግር ያለባችሁ ሰዎች ሳትውሉ ሳታድሩ ጊዜ ሳትሰጡ መጥታችሁ ፈውስ ማግኘት ትችላላችሁ። ሐኪም ጥበቡ የህዝብ አለኝታ ስለሆን እግዚአብሔር እድሜ ይስጥ፣ የቤተሰብ ተደሰት። አሜን አሜን። እሺ ዱብ ዱብ እያልክ ሲያሳያቸው ምርኩዝህን ለሌላ ሰው ለዛሬ ያስተላልፈናል። እነሱ ተቀመጣለች ቤት ሄዳ ማለት እድሜ በገፋ በኋላ ወደ 90 ዓመት ምናምን ስገባ ነው የሚይዛት እድሜ ከሰጠኝ። እሺ አመሰግናለሁ። ራስ ፀጉር እስከ እግር ጥፍር ለሚሰማችሁ ማንኛውም ህመም መፍትሄው ሐኪም ጥበቡ ጋር ነው። ዛሬውኑ ይደውሉ።